ሰላም እንዴት ናችሁ ተማሪዎች? በዛሬው ትምህርታችን አንዳንድ የእንግሊዘኛ ኤክስፕሬሽኖችን በአማርኛ እየፈታን እንዲሁም ደግሞ አረፍተ ነገር እየሰራን እናያለን ማለት ነው። በጽሞና እንድትከታተሉኝ አሳስባለሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እና ሼር እያደረጋችሁ መማር ለሚፈልጉ ልጆች እንዲሁም ደግሞ ይመለከታቸዋል ይሄ ትምህርት ቢደርሳችሁ ይጠቅማቸዋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉላቸው ማለት ነው። በዛሬው ትምህርታችን በጣም ጠቃሚ የሆኑ ኤክስፕሬሽኖችን በእንግሊዘኛ ያሉ ኤክስፕሬሽኖችን በአማርኛ እየፈታን እንማራለን ማለት ነው። ይሄ ቪዲዮ ለእናንተ በጣም አስፈላጊ ነው ማለት ነው። ተከታተሉኝ። የመጀመሪያው ሴፍ ኤንድ ሳውንድ የሚል ይሆናል ማለት ነው። ሴፍ ኤንድ ሳውንድ ተብለን ስንጠይቅ ምን ማለት ነው? ሴፍ ኤንድ ሳውንድ ማለት ደህና ወይም ደግሞ ሰላም ማለት ነው። ሴፍ ማለት ደህና ማለት ነው። ሳውንድ ጨመርበት ምን ይሆናል ማለት ነው? በሰላም ወይም ደግሞ በደህና የሚለውን ትርጓሜ ይሰጠናል ማለት ነው። ለምሳሌ ምን ብለን መናገር እንችላለን? ሺ አራይቭድ ሆም ሴፍ ኤንድ ሳውንድ ካልነ ምን ሆናለች ማለት ነው? እሷ በደህና በሰላም ወይም ደግሞ በሰላም ቤት ደረሰች ማለት ነው። ሺ አራይቭድ ሆም ሴፍ ኤንድ ሳውንድ ካልነ ምን ማለት ነው? በሰላም ቤት ደረሰች ወይም ደግሞ በደህና ቤት ደረሰች ማለት ነው። ሌላውና ሁለተኛው ደግሞ ቃላችን ደግሞ ምንድን ነው? ጊቭ ኤንድ ቴክ የሚል ይሆናል ማለት ነው። ጊቭ ኤንድ ቴክ ማለት ምን ማለት ነው? መስጠትና መቀበል ወይም ደግሞ መተሳሰብ እና መተባበር የሚለውን ሀሳብ ያመጣል ማለት ነው። ጊቭ ኤንድ ቴክ ካልነ መተሳሰብ፣ መከባበር ወይም ደግሞ መስጠትና መቀበል፣ ሰጥቶ መቀበል ማለት ነው። እሱን ያመጣል ማለት ነው። ኤ ጉድ ሪሌሽንሽፕ ሪኳየርስ ጊቭ ኤንድ ቴክ እንላለን ማለት ነው። ኤ ጉድ ሪሌሽንሽፕ ሪኳየርስ ጊቭ ኤንድ ቴክ እንላለን። ጥሩ ግንኙነት መስጠትና መቀበል ነው የሚለውን ምን ያደርጋል ማለት ነው? ይተካል ማለት ነው። ጊቭ ኤንድ ቴክ ስንሰማ ማለት ነው። ጊቭ ኤንድ ቴክ የሚለውን ቃል ስንሰማ ምን ማለት መስጠት እና መቀበል፣ መስጠት መቀበል። ጊቭ ኤንድ ቴክ ካለ ማለት መስጠት ወይም መቀበል፣ መተሳሰብ እና መተባበር የሚለውን ይወስዳል ማለት ነው። ኤ ጉድ ሪሌሽንሽፕ ሪኳየርስ ጊቭ ኤንድ ቴክ ብለን መግለጽ እንችላለን ማለት ነው። ጥሩ ግንኙነት መስጠትና መቀበል ይፈልጋል የሚል የአማርኛ ትርጉም ይኖረዋል ማለት ነው። ጥሩ ግንኙነት መስጠትና መቀበል ይፈልጋል። ሌላው ደግሞ ሶስተኛው ደግሞ ባክ ኤንድ ፎርዝ። ባክ ኤንድ ፎርዝ ሰምቲንግ ባክ ኤንድ ፎርዝ ያደርጋል ማለት እንዲና እንዲህ የሚወዛወዝ ነገር ማለት ነው። ምን ማለት ነው? ወዲያና ወዲህ ወይም ደግሞ እየተመላለሰ ነው የሚለውን ኤክስፕሬሽን ይገልጽልናል ማለት ነው። ይገልጽልናል። ባክ ኤንድ ፎርዝ ከተባለ ምንድን ነው? ወዲያ ወዲህ ወይም ደግሞ ወደፊትና ወደኋላ ባክ ኤንድ ፎርዝ ብለን እንገልጻለን። ወይም ደግሞ እየተመላለሰ ነው። በአረፍተ ነገር አስገብተን ስናየው ምን ይሆናል ማለት ነው? ሂ ወክድ ባክ ኤንድ ፎርዝ። ሂ ወክድ ባክ ኤንድ ፎርዝ እንላለን ማለት ነው። ምንድን ነው? ወዲያና ወዲህ እየተመላለሰ ነው ወይም ደግሞ ወዲያና ወዲህ ይመላለስ ነበር ወይም ደግሞ ወዲያና ወዲህ ይመላለሳል የሚለውን አገላለጽ ይወስዳል ማለት ነው። ሂ ወክድ ባክ ኤንድ ፎርዝ። ሂ ወክድ ባክ ኤንድ ፎርዝ። ቀጣዩ ቃላችን ደግሞ የሚሆነው ቀጣዩ አረፍተ ነገራችን ምንድን ነው? ናው ኤንድ ዘን። ናው ኤንድ ዘን ማለት ምን ማለት ነው? አልፎ አልፎ ወይም ደግሞ አንዳንዴ ማለት ነው። አልፎ አልፎ እንላለን ማለት ነው። ናው ኤንድ ዘን የሚለውን በአረፍተ ነገር አስገብተን ስናየው ወይም ደግሞ ሴንቴንስ ቢውልድ ስናደርግለት አይ ቪዚት ማይ ግራንድ ፓረንትስ ናው ኤንድ ዘን ምንድነው? ቤተሰቦቼን ወይም ደግሞ ግራንድ ፓረንትስ ማለት ምን ማለት ነው? አያቶቼ ማለት ነው አይደለ? ምን እላለሁ? አልፎ አልፎ ምን እላለሁ? እጠይቃቸዋለሁ ወይም እጎበኛቸዋለሁ ይሆናል ማለት ነው። አልፎ አልፎ አያቶቼን እጎበኛለሁ የሚለውን ትርጉም ይሰጠናል ማለት ነው። ማን? ናው ኤንድ ዘን የሚለው አገላለጽ። እስከዚህ ከተከታተላችሁ ይህ ቪዲዮ ለእናንተ ነው ወይም ደግሞ ቪዲዮ ተመችቷችኋል ማለት ነው። ስለዚህ የቪዲዮ የሚገባውን አድርጉለት። እቺን ከታች ያለቻትን ላይክ የምትለዋን እንደዚህ ጠጋ አድርጓት። ሰብስክራይብ የምትለዋን ደግሞ ጠቅ ስታደርጓት ምን ትሆናለች? ጥቁር ትሆንላችኋለች። ወደ ቀጣዩና የመጨረሻው ስንሄድ ደግሞ አፕስ ኤንድ ዳውንስ። አፕስ ኤንድ ዳውንስ ማለት ነው። አፕ ኤንድ ዳውን ማለት ነው። አፕ ኤንድ ዳውን ማለት መውጣትና
መውረድ ማለት ነው። አፕ ኤንድ ዳውን። ሶ በአንድ ላይ ሲሆን ምን ይሆናል? አፕ ኤንድ ዳውን ስንባል ምን ይሆናል? ውጣ ውረድ። ሶ ላይፍ ሃዝ ኢትስ አፕ ኤንድ ዳውን። ስለዚህ በአማርኛ ምን ይሆናል ማለት ነው? ህይወት ውጣ ውረድ አላት። አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮምኛ እና ትግርኛ መማር ከፈለጋችሁ ስልኬን ታች ላይ ያስቀምጥላችኋለሁ። የታችኛውን ስልክ ሴቭ በማድረግ ያስቀመጥኩትን ስልክ ሴቭ በማድረግ እየደወላችሁ እና ሴቭ እያደረጋችሁ ቴሌግራም ላይ ጆይን እያደረጋችሁ መማር ትችላላችሁ ማለት ነው።